አዋጅ ብያለሁ። ይሄንን መልእክት በቀጥታ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ለኮሚኒቲ ሊደሮችና ለቦሶች ቀጥታ አድርሱልኝ። መልእክቴን እስቲ በጥሞና ተከታተሉና ሼር፣ ኮፒ ሊንክ፣ ሪፖስት አድርጉልኝ። መልእክቴ አንደኛ፣ እርዳታ ሲለቀም እርዳታ የሚሰበሰበው ሱቅ ላይ ቁጭ ካለው ከተቀጠረውና ሱቅ ላይ ከሚሰራው ሰው ነው። አንደኛ። ሁለተኛ መልእክቴ፣ ጌም ሲጫወቱ ለጌም ጊፍት የሚሰጠው የመጀመሪያው ጊፍት የሚሰጠው ሱቅ ላይ የተቀጠረ ወይም የሚሰራ ሰው ነው። ሶስተኛ፣ ኢጣ ብሎ አሁን መኪና ወይም ቤት ብሎ የመጣውን ኢጣ የሚገዛው ሱቅ ላይ የተቀመጠው የሚሰራ የተቀጠረ ወይንም የሱቅ ሼር ነው። በእነዚህ ምክንያቶች ሱቆች ባዶ እየሆኑ ወንድሞቻችን ከወንድሞቻችን ጋር ተረስቶ ወይንም እምነት ጠፍቶ እየተጣሉ ሱቆች ዜሮ እየሆኑ ባዶ እየሆኑ አስቸግሯሉ። በዛ ምክንያት በጥላቻ ምክንያት ቦሶች ከሚሰሩ ልጆች ጋር እየተጣላችሁ ከምትቸገሩ እነዚህን ጌም ተጫወቱ ጌም ላይ ጊፍት የሚሰጡትንና እርዳታ ሲባል ተሯሩጦ ሾፕ ቱ ሾፕ እየተባለ የሚሰጡትን ሱቅ ውስጥ ላይ ተቀጥሮ የሚሰሩት ልጆች ላይ እና ይሄ ምንድነው የሚባለው ኢጣ ሲባል ለመጣውም የሚሰጡት ላይ እርምጃ በዚህንን ጉዳዮች በሚያስፈጽሙ ሰዎች ላይ ቶሎ ብላችሁ እርምጃ ካልወሰዳችሁ በዚህ 3 ዓመት ውስጥ የምታዩት ጉድ ይፈጸማል። የምታዩት ሁለተኛ ሱቅ ላይ ባዶ ነው። ቦሶች ዜሮ ትቀራላችሁ። ዜሮ እየቀራችሁ ነው። እኛ ሱቅ ውስጥ ቁጭ ብለን ምን ሰራው ስራ እኔ ቁጭ ነግራችኋለሁ። ሰጪዎች ናቸው ጥሩ ናቸው እንባላለን እንጂ ብሩ ግን የቦሶች ነው። ቦሶች ተጠንቀቁ። ይሄ መልእክት ለቦሶችና ለኮሚኒቲው ይሄ መኪና የሚባለው ኢጣ ቶሎ ብላችሁ ካላስቆማችሁ ሱቆቻችሁ ባዶ እየሆኑ ነው። አንድም በዚህ ዘመን ላይ የተቀጥሮ የሚሰራ ሰው ደብተር ላይ ደብተር ሂዱና አጣሩ። ደብተር ላይ 10 ብር የጻፈ ነገር የለም። ስለዚህ ድሮ ኤርታም እየደወላ ነው ኤርታም አገር ቤት እያስገባ እንደዚህ እያረጋ እየጨረሳ ነው ብላችሁ ትሉ ነበር። ግን አሁን በዚህ ጊዜ ላይ ይሄ ነገር ቀርቷል። ተጠንቀቁላችኋለሁ። እኔ ወንድማችሁ ተማም ሰላም።